ክርስቲያን ሂደን እንዳናለቅስ እንዴት የሰው ወታደር የቅዱስ ሚካኤልን ደጅ ተኩሶ ይመታል፣ በር ይሰብራል፣ የክርስቲያኖችን ደም ያፈሳል? ዶክተር አብይ እግዚአብሔር ያይቦታል። የነገሩንን ይሁኑ፣ አይዋሹን። በእግዚአብሔር ስም አይዋሹን። የኢትዮጵያን ሕዝብ አይዋሹት። ቅድም አባቶች እንዳሉት የኢትዮጵያን ቤተክርስቲያን የክርስቶስን ቤተክርስቲያን ማንም አያሸንፋት። ምክንያቱም ራሷ ክርስቶስ ነው፣ መሰረቷም እርሱ ነው። የሐሰት ነቢያቶች ተሰነጠቀ ያሉት መንግስት ያሉት አለት የሰው መንግስት እንዳይሆን እንጂ የኢትዮጵያ ቤተክርስቲያን አትሰነጠቅም። የተሰነጠቀው አለት አሁን የሰው መንግስት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። መሰረቷ የነቢያትና የሐዋርያት መሰረት የሆነው ክርስቶስ ነው። እኛ የተወለድነው እዚህ እስኪዩ ሁላችን እዚህ አሁን ኢትዮጵያዊ ያልሆነ በአሁኑ ቋንቋ ብሔር ብሔረሰብ የማይባል ሰው እዚህ የሌላለን ሁላችን እኮ እዚህ ያለ ማን እንዳደረገ ንገሩ። ማን እንዳደረገ ቤተ ክርስቲያን ክርስቶስ በደሙ ቤተ ክርስቲያን ከቋንቋ በላይ ናት። እስኪ መልሱልኝ። ቤተ ክርስቲያን ከቋንቋ በላይ ናት። ቤተ ክርስቲያን ከነገድ በላይ ናት። ቤተ ክርስቲያን ከፖለቲካ በላይ ናት። ቤተ ክርስቲያን ትናንት ነበረች፣ አሁን አለች፣ ወደፊትም ትኖራለች። ቤተ ክርስቲያን የእግዚአብሔር መንግስት ናት። ዶክተር አብይ የሰው መንግስት ይወድቃል፣ የእግዚአብሔር መንግስት ቤተ ክርስቲያን ግን ሁልጊዜም ትኖራለች፣ ሁልጊዜም ትኖራለች። ስለዚህ ለዶክተር አብይ ያለኝ መልእክት ይህ ነው። ይተው፣ እጆትን ያንሱ፣ በሕግ አምላክ የሥርዓት የለሾች ምሳሌ አይሆኑ፣ ሕገወትን ያክብሩ፣ ፓርላማዎትንም ያክብሩ፣ ሲኖዶሳችንንም ያክብሩ።